ይህ ጀግና ሰው ኢስላምን ቀደም ብለው ከተቀበሉ ሰሃቦች ተርታ የሚሰለፍ ከገዛ አባቱ ኢስላምን በመቀበሉ ከባድ መከራ ቢደርስበትም ምንም ፍንክች ያላለው ለኢስላም ኖሮ ለኢስላም የሞተው ጀግና ሰሃባ ኻሊድ ኢብኑ ሰዒድ ረዲየላሁ ዐንሁ ነው። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱም ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። ኻሊድ ኢብኑ ሰዒድ ረዲየላሁ ዐንሁ ክፍል 2። ይህን የአባቱን የመጨረሻ ውሳኔ ተከትሎ ኻሊድ ረዲየላሁ ዐንሁ ሲሳይ ሞልቶ የተትረፈረፈበትና በምቾት የተሞላውን ቤቱን ትቶ ወጣ። ዳሩ ግን የታላቅ እምነት ባለቤት አይደለ? ምን ያስጨንቀዋል? ጉዳዩን ሁሉ የሚቆጣጠር የሆነውን ጌታ እያመለከ አይደለምን? ታዲያ ረሃብ፣ እርዛትና እጦት ለምን ይፈራል? ቢያጋጥመውስ በእምነቱ ላይ የመጣው ፈተና አይደለምን? በእርሱ ላይ የደረሰው መከራ በሌሎች የእምነት ወንድሞችና እህቶቹ ላይ ደርሶ የለምን? ደግሞስ ሙሐመድ ሰለላሁ ዐለይሂ ወሰለም ያመጡትን እውነት አግኝቶ መጥገብ ዓለምን ከያዘው ነገር ከማግኘት ይበልጥ የለምን? ኻሊድ ረዲየላሁ ዐንሁ ከጌታው ጋር ነግዶ ትርፍ በትርፍ ሆኗል። ኪሳራ የሌለው ትርፍ ይሏል ይህ ነው። በዚህ ሁኔታ ላይ ራሱን ለኢስላም አሳልፎ በመስጠት እምነቱን እያጣጣመ የቆየው ኻሊድ ኢብኑ ሰዒድ ረዲየላሁ ዐንሁ እነሆ መካ ከእንግዲህ ለእርሱ ስፍራ እስከሚኖራት ድረስ ትቷት ዘወር ለማለት በመወሰን ከሁለተኛው የአቢሲኒያ ስደተኞች ማዕበል ጋር ተቀላቀለ። ኻሊድ ረዲየላሁ ዐንሁ አቢሲኒያ ምድር አላህ የሻውን ያህል ጊዜ ተቀምጦ በሰባተኛው ዓመተ ሂጅራ ሙስሊሞች ኸይበርን ከፍተው እንዳጠናቀቁ ተመለሰ። ከዚያም እንደ ሌሎች ስደተኞች ባልደረቦቹ በመዲና አዲስ ሕይወት መሰረተ። ኻሊድ ረዲየላሁ ዐንሁ ኢስላምን መጀመሪያ ላይ ከተቀበሉ 5 ሰዎች አንዱ እንደሆነ ይታመናል። መዲና መኖር ከጀመረ በኋላ ከተደረጉ ዘመቻዎች አንዱም ያላመለጠው ኻሊድ ረዲየላሁ ዐንሁ ስርዓት የተላበሰና በሰዎች ዘንድ ተወዳጅነትን ያተረፈ ሰው ነበር። የአላህ ነቢይ ሰለላሁ ዐለይሂ ወሰለም ከመሞታቸው በፊት ኻሊድ ረዲየላሁ ዐንሁ የየመንን አስተዳዳሪ በማድረግ ሾመውት ነበር። እርሳቸው እልፈት በኋላ አቡበከር ረዲየላሁ ዐንሁ ኻሊፋነቱን መንበር መያዛቸውን ሲሰማ ስራውን ትቶ ወደ መዲና ተመለሰ። በእርሱ እምነት አቡበከር ረዲየላሁ ዐንሁ ለዚህ ስልጣን ብቃት የሌለውና የማይመጥኑ ነበሩ። ምክንያቱም የኻሊፋነት ማዕረግ የሚገባው ከነቢዩ ሰለላሁ ዐለይሂ ወሰለም ጋር በቀጥታ የሥጋ ዝምድና ያለው ሰው ነው። ያ ሰው ደግሞ ሌላ ሳይሆን አልይ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ናቸው። በዚህም የተነሳ ለአቡበከር ረዲየላሁ ዐንሁ ቃል ኪዳን ሳይገባ ለረጅም ጊዜ ቆየ። ይህ ሁሉ ሲሆን ግን አቡበከር ረዲየላሁ ዐንሁ ምንም አይነት ቂም አልያዙበትም ነበር። እንዲያውም በአብላጩ ፍቅርና ርህራሄ ያሳዩት ነበር። ቃል ኪዳን ባለመግባቱ ወቀሳም ሆነ ግፊት አላደረጉበትም። ከዚህ በኋላ ግን ኻሊድ ኢብኑ ሰዒድ ረዲየላሁ ዐንሁ ሐሳቡን ቀየረና ሙስሊሞች መስጊድ ውስጥ በተሰበሰቡበትና አቡበከር ረዲየላሁ ዐንሁ ሚንበር ላይ ሆነው ሳሉ በሰዎች መካከል እየተራመደ በመሄድ ቃል ኪዳን ገባላቸው። ይህ ቃል ኪዳኑም ልባዊና እውነተኛ ነበር። ይህ በእንዲህ እያለም አቡበከር ረዲየላሁ ዐንሁ ሶሪያን ከቢዛንታይኖች ነፃ ለማውጣት ዘመቻ ሰራዊት ሲልኩ ኻሊድ ረዲየላሁ ዐንሁ በአንድ ሬጅመንት አዛዥ በማድረግ መደቡት። ይሁን እንጂ ሰራዊቱ መዲናን ከመልቀቁ በፊት ሹመቱን ዑመር ስለተቃወሙት ኸሊፋው አቡበከር ረዲየላሁ ዐንሁ ሐሳባቸውን ሊቀይሩ ግድ ሆነ። ኻሊድ ረዲየላሁ ዐንሁ
የተደረገውን ውሳኔ ሲገነዘብ እንዲህ ማለቱ ይታወሳል። በአላህ ይሁንብኝ፣ አዛዥ በመደረጌ በጣም ያልተደሰትኩትን ያህል ከኃላፊነቴ ስነሳ ልቤ አልተሰበረም። ይሁን እንጂ አስሲዲቅ ረዲየላሁ አንሁ ፈጥነው ወደ ኻሊድ ረዲየላሁ አንሁ ቤት በመሄድ አዲሱን ውሳኔያቸውን አስመልክተው ማብራሪያ ካቀረቡለት በኋላ ይቅርታ ጠይቀውታል። ከዚያም ወደ ሶሪያ የሚሄደውን ሰራዊት ከሚመሩት ሁለት አዛዦች ማለትም ከአምር ኢብኑ አልዓስ ረዲየላሁ አንሁና ከሹርሃቢል ኢብኑ ሐሰነህ ረዲየላሁ አንሁ ደስ ከሚለው ጋር እንዲዘምት ምርጫ ሰጡት። እንደሚታወቀው አምር ኢብኑ አልዓስ ረዲየላሁ አንሁ ጋር ቅርብ የሆነ ዝምድና አላቸው። ኻሊድ ረዲየላሁ አንሁ ለዚህ አቡበከር ረዲየላሁ አንሁ ሐሳብ በሰጠው አስተያየት እንዲህ ነበር ያለው። የአጎቴ ልጅ አምር ለእኔ በስጋ ስለሚዛመደኝ ቅርቤ ነው። ሹርሃቢልም እንዲሁ አላህን ፈሪ በመሆኑና ባለው የሥነ ምግባር ልቅና ይቀርበኛል። ይህን ካለ በኋላ ከሹርሃቢል ረዲየላሁ አንሁ ጋር ለመዝመት ወሰነ። አቡበከር ረዲየላሁ አንሁ ሹርሃቢል ኢብኑ ሐሰነህ ረዲየላሁ አንሁን ካስጠሩት በኋላ እንዲህ አሉት። የኻሊድ ኢብኑ ሰዒድን ነገር አደራ፣ አንተ በእርሱ ቦታ ብትሆን እንዲያደርግልህ የምትፈልገውን ነገር ሁሉ አንተን ፈጽምለት። እርሱ በኢስላም ያለውን ቀዳሚ ስፍራ በሚገባ ታውቃለህ። ነቢዩ ሰለላሁ ዐለይሂ ወሰለም ሲሞቱ የየመን አስተዳዳሪ ነበር። እኔ ራሴ የጦርነት አዛዥ አድርጌ ከመረጥኩት በኋላ ውሳኔን አስቤያለሁ። እርግጥ ነው አዛዥነት ፈተና እንጂ ጸጋ አይደለም። ከወደደው የጦር አዛዥ ጋር ይዘምት ዘንድ ምርጫውን ለእርሱ ትቼለት ነበር። ካጎቱ ልጅ አምር ይልቅ አንተን መርጧል። አላህን ፈሪ አማካሪ የምትሻ ከሆነ በመጀመሪያ አቡ ኡባዳ ኢብኑ አልጀራህን አስቀድም፣ በሁለተኛ ደረጃ ሙዓዝ ኢብኑ ጀበልን፣ በሶስተኛ ደረጃ ኻሊድ ኢብኑ ሰዒድን። እነዚህ ሰዎች መልካም አማካሪዎች ናቸው። አንድ ነገር ለማድረግ ብትሻ የራስህን ውሳኔ ብቻ ተከትለ እነርሱን ሳታማክር እርምጃ እንዳትወስድ። ሰራዊቱ ተንቀሳቅሶ መርጂዓ ሰፈር የተባለው ስፍራ ላይ ከሮማውያን ጋር እጅግ ታላቅ ውጊያ ተካሄደ። ጦርነቱ በተጠናቀቀ ጊዜም ሙስሊሞች የቆሰሉና የተሰዉ ወንድሞቻቸውን ሲያፈላልጉ አንድ ታላቅ ጀግና በዝምታ ድባብ እንደተዋጠ በጀግና ወግ ሞቷል። ፊቱ ላይ የዘመናት ጽናቱና ጉጉቱ ደምቆ ይታይ ነበር። ሁሉም ሲያዩት በአድናቆት ጮኹ። ኻሊድ ኢብኑ ሰዒድ አላህ ስራውን ይውደድለትና ምን ያማረ ሙስሊም ነበር ሲሉ ተደመሙ። ክፍል 2 በዚህ ተጠናቀቀ። በቀጣይ ሳምንት በሌላ ሰሃባ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።